እያጠናሽ ነው? አባዬ አሳይመንት ነበረኝ። ልጄ የሆነ ማናግርሽ ነገር አለ። እንዴ አባዬ ችግር አለ እንዴ? በሰላም ነው። እኔን ከሴት ጋር ብታይኝ ታፍሪብኛለሽ? ማለት ልጄ ሚስት ባገባ። እንዴ አባዬ ታገባ ነው እንዴ? ፍቃድሽ ከሆነ እንዴ እና ታግኝቺ ነው አባዬ? እስከ የራሱ ጨቀጨቀ አንተን ቢብለኝ ነው እንጂ ያግኝቺ ነው። እኔማ ደስ ነው የሚለኝ። እሱስ ልክ ነሽ። መቼ ላስተዋውቅሽ? አባቢ ለካ ሰሞኑን እያመሸ የምመጣው። አሃ እና ታዲያ መቼ ነው የምታወቃት? እሷም ለመምጣት ቸኩላለች። የማታገባይ ከሆነ ቶሎ ንገረኝ እያለች ነው። የኔ እናት ስታሳዝን። እና ታዲያ እንዴ የምን መቀመጥ ነው? እኔ እኮ ያንተ ደስታ ነው የሚያስደስተኝ አባዬ። ተነስ እንዴ የሰርጌ ለታ የኔ አባት ድግልልኝ እኔ መቅዲ የኔ ልጅ። ሰላም እናቴ። እንዴት ነሽ? እኛ አባዬ ታድዬ ታውቃለህ፣ በስም ከነገርከኝ ይልቅ በአካል በጣም ቆንጆ ልጅ ነው ያለችው። ቁንጅናዋስ በዛ ላይ ደግሞ ቁም ነገሯ ልክ እንደ ትልቅ ሰው። እኔ ቆንጆ ከወለዱ አይቀር እንደዚህ ነው። ቁጭ በሉ ምሳ ላቅርብ። በቃ ምንድን ነው ያሉ? ባለሙያ እኮ ነኝ። እንደዚህም ባለሙያ ነሽ እንዴ? ምን ይወጣላት? ጎበዝ የኔ ልጅ። እጃችንን በዛች እንታጣ። እሺ ተነሱ። ይኸውልህ ውዴ፣ የሆነ መፍትሄ ፈጠርን። አንቺ መሽቁቅ የሆነች ልጅ ከዚህ ቤት ካላስወጣኋት በስተቀር እንዳሮጊት እየተመጠመጠች አትወጣም። እንዴ ውዴ፣ እቤት ማንም ከሌለማ በደስታ ነው የምመጣው። አንቺ ብቻ ደውይልኝ፣ እኔ ደስ እያለኝ ነው የምመጣው። በቃ እሺ፣ እኔ እወዳለሁ። መቅዲ የኔ ልጅ። ወይ እማዬ፣ እንዴት ነሽ ልጄ? አለሁልሽ እናቴ። ምን እያደረግሽ ነው? አሳይመንት ነበረኝ። ምን ነው ፈለግሽ? ቆይ ግን እኔ የምልሽ አንቺ ግን መች ነው እንደ እድሜሽ ከጓደኞችሽ ጋር ወጣ ብለሽ ፈታ ብለሽ ተዝናንተሽ የምትገቢ? እኔ እኮ ብዙ መውጣት ደስ ስለማይለኝ ነው። አውቃለሁ የኔ ልጅ፣ ጨዋ እንደሆንሽ አውቃለሁ። ግን ደግሞ አንዳንድ ጊዜ እኔም እንደ እድሜሽ ብትሆኝልኝ ደስ ይለኛል። ይኸውልሽ የኔ ወድ፣ በቃ ዛሬ ሂጂና አባትሽ ጋር ድንገት ሰርፕራይዝ አድርጊውና ጥሩ የአባትነት ጊዜ ታሳልፋላችሁ። እሺ የኔ ወድ? እሺ እማዬ፣ አመሰግናለሁ። እሺ የኔ ልጅ፣ ቻው ቻው። ዛሬ ግን እንደ ሰርፕራይዝ አደረግሽ። የኔ ሀሳብ አይደለም የእናትየው ነው። መቅዲ ግን እኔ በማግባት ደስተኛ ነሽ? እንዴ አባዬ፣ ከመቼውም በላይ ነዋ። በቤት ለእኔ እናቴ ብቻ አይደለች፣ ጓደኛዬ፣ እህቴ፣ እኔ እንጃ ብቻ ሁሉ ነገር ነሽ። በጣም ነው የምትጨነቅልኝ። ይገርምሻል፣ እኔ ራሴ ማታ ማታ ቤት ሲገባ በቃ ሁሉ ነገር ሳይው ደስ እንደሚልኝ ቀላል እኔ ራሱ የሚሰማኝ ሰላም በስማ ብቻ በቃ ስጦታችን ነች። ደግሞ አዲስ ራዕይዋ ራሱ እንቅልፍ አያስወስድም። የሚገርምሽ ገባኝ። አዲስ ነገር አለ እንዴ? በሚገባ እንዴ አጓጓኝ እኮ ንገረኛ። ሆቴል ልንከፍት አይደለም? ምን ሆቴል? ታዲያስ? እንዴ አባዬ፣ እኔ ሳላቅ ሎተሪ ደረሰ እንዴ? ወይ ጉድ! እኔ የምልሽ እንዴት ነው ፍቅ ብለሽኝ እንደነበር ግን። እኔስ ብትል የእውነት ከኔ አይበልጥም። ደግሞ ሰዎች እንዴት አድርገሻቸው ነው? አረ የዋህ ሚስትና እናት አግኝተው እኔ ያልኳቸው ነገር በሙሉ ነው እሺ የሚሉት።
የኔ ሞንሽ ናለው ባይዘው ግን ማለት ነው ቤታችሁ በጣም ነው የሚያምረው። በተለይ ቤዛ ክፍልሽ በጣም ወድጃታለሁ። ኧረ የምር እና ምን ዋጋ አለው አንተ የሌለበት የኔ ፍቅር በጣም እኮ ነው የሚያስጠላው። ግን የገንዘቡን ጉዳይ እንዴት አደረግሽልኝ? አገኘሽልኝ? አዎ 5000 አግኝቼልሃለሁ። ይሁን። ስለ ቤቱስ? የቤቱ ጉዳይ እኮ በቃ ያለቀለት ጉዳይ ነው። ወይ አስይዘን እንበደርበታለን፣ አለበለዚያ ደግሞ ይሸጣል። በጣም አሪፍ። ደግሞ እኔን ቶሎ ጠቅለል አድርጊኝና ነገሮቻችንን እናስተካክል። እሺ። ግን በምን ተአምር ነው እንደዚህ ፈጥነሽ ነገሮችን በሙሉ የተሳካልሽ? ኧረ እባክህ እኔ መሆኔን ረሳኸው እንዴ? እኔ ማን ነኝ? ከውቢት ማደንቅላት አስተሳሰቧ የማይደፈር ለስኬቷ ወዲያ ወዲህ የማትል በጣም ጠንካራ ሴት መሆኗን ነው። እሺ እንዴት አሰብሽ? ማለቴ እንዴት ልታሳኪው አቀድሽ ማለት ነው? ይኸውልህ ይሄ ቂል የሆነ ሰውዬ ቤቱን አስይዘን እንበደርበትና ሆቴል እንክፈት፣ በቃ ያለህን ገንዘብ በሙሉ ኢንቨስት እናድርግ፣ አለበለዚያ ግን ይሄ ህይወት እንዳለበት ነው የሚቀጥለው አልኩት። ከዛ ምን ቢለኝ ጥሩ ነው እሺ አይለኝ መሰለህ። አንቺ ጉደኛ ነሽ። የኔ ማቶኝ ቆጨ ነበር። ወዛዛ እና ይሄን ይመስላል። የሚገርም ጭንቅላት ነው ያላት አባዬ። ግን ደግሞ እኔ በምንም ተአምር ቤታችን በፊት ደስ ይለኛል። ውቤ ውቤ ወይዬ እኔ ጌታ ምንድን ነው? የመጣ ሰው ነበር እንዴ? ምንድን ነው ሰዓት? እንዴት ናፍቀሽኝ እንደመጣው ስበር ነው የመጣሁት አልኩሽ። አሁን ይልሽ ሆሬሉ ሰድና ለቅለቅ ብዬ ቆንጆ ጊዜ እናሳልፋለን። መጣው አረ የመጣ ሰው አልነበረም ማለቴ። ወግዲ አንቺስ? እንዴ አባዬ እኔ ካንተ ጋር እንዲው ያልኩት በምን ላቅ እችላለሁ? ታዲያ ከየት መጣ ሰዓቱ? እኔ እንጃ፣ ምናልባት የቆየ እንዳይሆን በደንብ ቼክ እናድርገው። አይ የቆየማ አይደለም። አንቺ ስትመጪ ቤቱን ጠቅላላ በሙሉ አጽድተናል እኮ። እንቺ ለማንኛውም ቻው ውዴ። እንዴ ቁርስ አበላ ነው እንዴ የምትሄደው? ችግር የለውም። እዛም ቢሆን እቀማምሳለሁ። እሺ ረፍት አድርጊ አንቺ። የብድሩን ነገር እንዴት አደረክ? እሱንማ እንዴት እረሳለሁ? እድሜ ላንቺ። ስኬት ብቻ እኮ ነው የሚታየኝ። ስራ ቦታ ሄጄ በቃ እሱን ነው የማስበው። ስለዚህ እንደማረሳ እርግጠኛ ሆኜ። እሺ እሺ እኔ ጀግና ባል። በቃ እሺ ሰላም ዋልልኝ። ቻው። እሺ ቻው። ሄሎ አንተ አዋራጅ የሆንክ ልጅ፣ ፈጣሪ አዋርድክ። እሺ አዋርደኝ ነበር ትላንትና ሰዓትን ረስተህ ሄደህ ነዋ። ለማንኛውም ያቺ መሽቁቅ የሆነች ልጅ እንዳትሰማን፣ በቃ እደውልልሃለሁ። እሺ እሺ በቃ እኔም እወድሃለሁ። ቻው
ውዴ ውሎ እንዴት ነበር? ውሎ ደህና ነው። ብድሩም ተሳክቷል። አላልኩም? መጀመሪያም እኮ ነግሬሃለሁ። የሚገዙ ቦታዎችንም እየፈላለኩ ነበር። የኔ ወድ ለሱ እንኳን አታስብ። የአክስቴ ልጅ ጎበዝ ደላላ ነው እና አናግሬው ችግር የለም አንዳንድ ቤቶችን እፈልግልሻለሁ ብሎኛል። መልካም ነው። ግን ልጄ ዛሬ እንዴት በጊዜ ተኛች? ውዴ እሱን እንኳን አላውቅም። ውቤ የትላንቱ ሰዓት ከየት ነው የመጣው? እኔ እንጃ ማለቴ ያው መቅዲ ወጣት ልጅ አይደለች? እኔ ግን ሳስበው ጎረምሳ ማስገባት ልክ ነው ብዬ አላስብም። ምናልባትም እኮ ስለተነቃባት ይሆናል በጊዜ ገብታ የተኛችው። በፍጹም የኔ ልጅ እንደዚህ አታደርግም። እውነት? እና አንቺ ነሽ ጎረምሳ ያስገባሽው እያልከኝ ነው? እያልኩ አይደለም። አልክ እንጂ። ቆይ ከዚህ በላይ ምን ትላለህ? አላልኩም። ውቤ ውቤ ቆይ ለምንድን ነው እንደዚህ አጣርፈሽ ጠራሽኝ? በአንተ ዝላለት የተነሳ ገና ብዙ ነገር ሳይገጥመኝ አይቀርም። ለብሬ የተፈጠረውን ነገር ማነግሪኝ? ሰማኛለህ? ወርቁ ሳይጠራጠር አይቀርም። አሁን ማድረግ ያለብን አንድና አንድ ነገር ቢኖር ልጅቷ ላይ ነገሮችን ማላከክ ነው። ከዛ ሁለቱ እንዲጣሉ ማድረግ። ከዛ በኋላ ያሰብነው ነገር በሙሉ ይስተካከላል ማለት ነው። እሱ ጥሩ ሀሳብ ነው። ግን እንዴት ነው ተግባራዊ ማድረግ የምንችለው? ለእሱ አታስብ። እኔ አንድ ቆንጆ እቅድ አቅጃለሁኝ። ግን ያንተ ትልቅ እርዳታ ያስፈልገኛል። ሰላም ሰላም። እንዴት ነሽ? መስገን አይገርምም? ምንድነው? በጣም ይቅርታ። ልክ ሳይሽ በህይወት ያጧትን ምስኪኗ እህቴን መስለሽ ነው። ውይ በጣም አዝናለሁ። ይቅርታ። መቅደስ፣ አንቺ መቅደስ፣ ወርቁ፣ አንተ ወርቁ። ውቤ ምንድነው በጧት የሚያስጮሽ? ምንድነውማ? ይሄ ምን እንደሆነ ትነግሪኝ ትችያለሽ? ሸሚዝ ነዋ። ጭራሽ ትላጭብኛለሽ እንዴ? ሸሚዝማ ሸሚዝ ነው። ከየት የመጣ ሸሚዝ ነው ያልኩሽ እኔ። እኔ በምን አውቃለሁ ይሄንን? ታውቃለህ፣ ድሮም ውጪ ማለት ስትጀምር የተለያዩ ነገሮች ላይ ድሮም ጠርጥሬ ነበር፣ ግን ቀስ አድርጌ መከታተል ብዬ ነበር። ለነገሩ መቼ ይገባታል? ይኸውልህ እንካ ይሄን ፎቶ ያው ምንም ነገር እንደምታስበው አይደለም። በጭራሽ ካንቺ አልጠብቅም። ባይ እንደሱ እኮ አይደለም። ያየሁትን ልክሽ ነው። ይሄስ ቆይ ላስረዳ። እኔ የምለው ቆይ ግን እስከ መቼ ነው እንደዚህ የምንቀጥለው? እንዴት ማለት ሳንጋባ ሳንወልድ? ምን አይነት ጥያቄ ነው? ጥሩ ገንዘብ እስክትሰሪና እስክንለወጥ ነው። ቆይ እሺ እስከ ዛሬ ያለን ነገር አይበቃንም ድሮ ለመመስረት? አጉል ፍልስፍና ለኑሮ አይሆንም። ብልጥ ሴት መስለሽ ነበር። ቆይ እንደማፈቅር ታውቃለህ። ቆይ የሌላ ሰው ሚስት የሆንኩ ማየት በጣም ሰጭቶኛል። አንተስ ቢሆን ቆይ ሌላ ሰው ሲጋራብህ ምንም አይመስልህም? ትዕዛዜን ስለሆነ የፈጸምሽው እንዲሁም ደስ ይለኛል። ይልቅ ምን አዲስ? እነሱን ካጣላኋቸው በኋላ በጣም ነው ገንዘብ እየሰጠኛለሁ። በእኔ ላይ ያለው እምነት በጣም ጨምሯል። በዛ ላይ ደግሞ ቤቱን አስይዘን በምንበደረው ብድር መኪና እንደሚገዛልኝና ስሙንም በእኔ እንደሚያደርገው ተነጋግረናል። ለዚህ እኮ ነው የኔ ማቶኝ ቆጬ ነበር የምልሽ በምክንያት ነው። እሺ በቃ ወዴ አንተም ተነስ እንሂድ። መምጫው ደርሷል። እሺ መቅደስስ? እኔ እንዴት እንዳለች አላውቅም። ይኸውልህ ለማንኛውም በቃ መምጫው ደርሷል። አንተም ሂድ፣ እኔም ሱቅ ደርሼ ልምጣ። እሺ
መቅደስ አንቺ መቅደስ የታባቷ አይላኖች ደግሞ ቆይ ዛሬ ፈተም ጠባል ሰራላት ሄሎ ወርቁ ሰማኛለክ እኔ ያገባሁት አንተን እንጂ ማንንም ጎረምሳ አይደለም ምንድነው ውቤ የተፈጠረ ችግር አለ አንተማ ምን አለብክ እኔ ነኝ እንጂ ጉድማዩ እኔ ገበያ ቃገዝቼ ልውጣ ብዬ በወጣ ጭራሽ ቤቱን የማንንም ጎረምሳ መደረግ አትጠብቀኝ ለነገሩ እኮ እሷ አይደለም ጥፋተኛ አንተ ነክ ከዚህ ቤት መንቀረብ ታስጣት ኖሮ ችግር ምን ማለት እንደሆነ ይገባት ነበር እንዴ ጭራሽ እኮ አያገባሽም ቤትሽ አይደለም ምንም አታመጭ ብላ በጎረምሳ አስገልምጣኝ እኮ ነው የወጣችሁ እንዴት ዋልሽ መጣ እንዴ የለችም ማንን ሰው ብላ ማንን ፈርታ ቤት ትላለች ቆይ ግን እኔም ብለው ስራ ባታግዘኝ እንኳን ጎረምሳውን ያበላችበትን ሳን ብታነሳ ምን ችግር አለው የእውነት ይሄ ነገር ካቅሜ በላይ የሆነ ነው በሻውም ተረጋጊና መፍትሄ እንፈልግ ሁለታችንም እዚህ ቤት መኖር አንችልም ወርቁ እኔ እንደ እናትነት ያቅሜን ሞክሬያለሁ ከዚህ በላይ ግን ምንም ማድረግ አልችልም እሺ ቆይ እኔ እኮ አሁን ግራ ግብት ነው ያለኝ ምን ሆና ነው የሌለባትና መልክ ከየት ነው ያመጣችሁ እኔም እኮ አስቤ ጭንቅ ስላለኝ ነው ወይ ካልሆነ ዘይና ሰው ዘመዶች ጋር ትሄድ እንዴ ያው ኮሌጁም ቢሆን እንደተወሰነ ጊዜ ረፍት ሰጥቷቸዋል መቼም እዛ ድረስ ጎረምሳ አስከትላት አትሄድም ጥሩ ሐሳብ ነው ነገ በጧት ትሸኛታለሁ ብቻ በሰላም ትምጣልኝ ወይኔ ልጄ ፈጣሪው ያደራ እቺ ልጅማ የሆነ ነገር አስነክተዋታል እንጂ በጤናዋማ አይመስለኝም ብቻውን ግቢና ልብሷን አዘጋጅልኝ ከሷ ጋር ምንም ጭቅጭቅ አልፈልግም እሺ ሳይሻል አይቀርም ሁሉንም ልብሷን አዘጋጅላት ሰላም አልከባይ አባዬ እቃይ ለምን እንደተሰበሰበ ማወቅ እችላለሁ? አዎ ለጊዜው እናትሽ ቤተሰቦች ጋር ክፍለ ሀገር ትሄጃለሽ። አባዬ እስከዛ ድረስ እኮ የምትከለክለኝ አንተ ነበርክ። አሁን ምን ተገኘ? ትሄጃለሽ። ላጎትሽ ደውዬ እንዲቀበልሽ ነግሬዋለሁ። አባ የሚቆጭህን ነገር አታድርግ እባክህ። አንድ ቀን ስጠኝና ሁሉን ነገር ላስረዳ። አሁን ምንም ነገር ማውራት አልፈልግም። ይልቁንስ ግቢና ተኝ። ለምን ግን አምላኬ ለምን? ሄሎ፣ ቆይ አንተ በተታደውል ብያህል ነበር እንዴ? ለማንኛውም ግን የምስራች አለኝ። ያችን መሽቆቅ ልንገላገላት ነው። በዛ ላይ ደግሞ ያሞኙ ነገ ጠዋት ብድር ሊሰጠው ነው። በቃ ጠዋት እሷን ሸኝቶ ሄዶ ቢሮ ጉዳዩን ያስጨርሳል። ከዛ ደግሞ ከሰዓት በስም ያደርግልኝና ቤታችንን ተከራይተን ውልቅ እንላለን። አረሽ በቃ ቻው እንዳሰማኝ። ለማንኛውም እኔም እወድሃለሁ። እሺ ቻው። የኔ ልጅ በቃ በሰላም ግቢ። እሺ ደግሞ ደውይልን፣ በጣም እንጨነቃለን።
አባዬ እኮ ጠጭሮኝ አያውቅም ነበር። አሁን በእሷ ምክንያት ግን ከቤት አባረረኝ። ከዚህ በላይ ግን በቃኝ፣ መታገስ አልችልም። ሁሉ ነገር ነግረውና እሱም ከእሷ ነፃ ይወጣል። ውቢት ውቢት፣ ምን ያስጨውካል? ውጪ ውጪ። ሂጂ ሂጂ። ወይ መቅዲ መቅዲ፣ ልጄ የት አለች? መቅዲ ልጄ የት አለች? ወይኔ ወይኔ ወይኔ። አባዬ ይቅር በይ፣ ይቅር በይ መቅዲ፣ ይቅር በይ፣ ይቅር በይ መቅዲ።